በአራቱም የዓለም ማዕዘናት የምትገኙ የቻናላችን ቤተሰቦች የልዑል እግዚአብሔር ሰላም፣ ጤና፣ ፍቅር በሕይወታችሁ ይበዛላችሁ ዘንድ ልባዊ ምኞቴ ነው። በዕለቱ መርሃ ግብራችን ላይ ይዤላችሁ የቀረቡት በዓለም የመጀመሪያዎቹ ጥንዶች አዳምና ሔዋን ሲጋቡ ሰርጋቸው ምን ይመስል ነበር? ከዘመናት ማህደር የተመዘዘ የሰርግ እውነተኛ ታሪክ ነው። እስከ ፍጻሜው ድረስ አብራችሁን ዝለቁ። የአዳምና የሔዋንን ጋብቻ ለመረዳት የመጀመሪያውና ዋነኛው መነሻችን መጽሐፍ ቅዱስ ነው። በተለይም የዘፍጥረት መጽሐፍ እግዚአብሔር አምላክ አዳምን ከምድር አፈር አበጅቶ የሕይወት እስትንፋስ እፍ ካለበት በኋላ ውበት በተሞላችው ኤዶም ገነት አስቀመጠው። ገነት የአዳም መኖሪያው ብቻ ሳትሆን መንግስቱም ነበረች። በውስጧ ያሉትን ፍጥረታት ሁሉ እንዲገዛቸው ስልጣን ተሰጥቶት ነበር። ስማቸውን የሚያወጣላቸው እርሱ ነው። ዘፍጥረት ምዕራፍ 2 ከቁጥር 19 እስከ ቁጥር 20 ድረስ አዳም ከፈጣሪው ጋር በቀጥታ ይነጋገር ነበር። ፍጹም ሰላም፣ ፍጹም ህብረት፣ ፍጹም ደስታ፣ ሁሉም ነገር ፍጹም ነበር። ነገር ግን በዚህ ሁሉ ፍጹምነትና ውበት መሃል አንድ ነገር ጎድሎ ነበር። እግዚአብሔር አምላክ እንዲህ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ዘፍጥረት ምዕራፍ 2 ቁጥር 18። አዳም ፍጹም በሆነ ዓለም ውስጥ ቢኖርም ፍቅሩን የምትጋራው ሕይወቱን የምትካፈል አጥንቷ ከአጥንቱ ስጋው ከስጋዋ የሆነች አቻ አልነበረው። ከእንስሳትና ከአራዊት ጋር መግባባት ቢችልም የልቡን ምስጢር የነፍሱን ጥልቀት የምትረዳ አቻ አልነበረው። ከዚያም የሆነው ነገር በሰው ልጅ ታሪክ ውስጥ እጅግ አስደናቂ ከሆኑ ክስተቶች አንዱ ነው። እግዚአብሔር በአዳም ላይ ከባድ እንቅልፍን አመጣበት፣ እርሱም አንቀላፋ። ይህ ተራ እንቅልፍ አልነበረን፣ መለኮታዊ ያረበበበት አዲስ ፍጥረትን ለማዋለድ የተደረገ ቅዱስ እንቅልፍ ነበር። ከጎኑ አንዲትን አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳም አመጣት። ዘፍጥረት ምዕራፍ 2 ከቁጥር 21 እስከ ቁጥር 22 ድረስ አዳም ከእንቅልፉ ሲነቃም ሔዋንን ለመጀመሪያ ጊዜ ሲያያት የተናገረው ቃል በዓለም ላይ የመጀመሪያው የፍቅር ክትም፣ የመጀመሪያው የጋብቻ መላ ተደርጎ ሊወሰድ ይችላል። በደስታና በአድናቆት ተሞልቶ እንዲህ አለ፣ ይቺ አጥንቷ ከአጥንቴ ስጋዋ ከስጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል። ዘፍጥረት ምዕራፍ 2 ቁጥር 23። በዚህ ቃል ውስጥ ጥልቅ የሆነ የማንነት እውቅና አለ። እርሷን ሲያይ ያየው ሌላ ፍጡርን ሳይሆን የራሱን ክፋይ የሕይወቱን ሙሉነት ነበር ያየው። የሔዋን አፈጣጠር በራሱ የጋብቻን ሚስጥር ይዟል። ከራሱ ከአዳም አካል መሰራቷ እርሷ ከእርሱ የተለየች ሳትሆን የእርሱ አካል የእርሱ ክፋይ መሆኗን ያሳያል። ከራሱ ሳይሆን ከጎን መወሰዷ የበታች ሳትሆን አቻውና ረዳቱ መሆኗን ያበስራል። የሁለቱ አንድነት ሰው ሰራሽ ስምምነት ሳይሆን መለኮታዊ ተፈጥሮ ውህደት መሆኑን ያበስራል። ይህ ቅጥበት በመጽሐፍ ቅዱስ አስተምሮት የአዳምና የሔዋን ጋብቻ የተፈጸመበት፣ ሁለቱ አንድ ስጋ የሆኑበት ቅዱስ ሰዓት ነው። እግዚአብሔር ራሱ ሙሽራይቱን ሔዋንን አዘጋጅቶ እጇን ይዞ ለሙሽራው ለአዳም ያስረከበበት፣ ጋብቻውን ስርዓት ራሱ ካህን ሆኖ የባረከበት ነበር። ከዚህ በኋላ መጽሐፍ ቅዱስ የጋብቻ መሰረት የሆነውን ዓለም አቀፋዊ ሕግ ያስቀምጣል። ስለዚህም ሰው አባቱንና እናቱን ይተዋል፣ ከሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ዘፍጥረት ምዕራፍ 2 ቁጥር 24። ስለዚህ የመጽሐፍ ቅዱስ ቀጥተኛ ንባብ ስንመለከት የአዳምና የሔዋን ጋብቻ ወይም ውህደት የተከናወነው በገነት ውስጥ ነው። ከኃጢአት በፊት በንጽህና በቅድስና የተፈጸመ መለኮታዊ ስነ ስርዓት ነበር። ይህ የጋብቻ የመጀመሪያው መሰረታዊ ገጽታ። መጽሐፍ ቅዱስ በገነት ስለተፈጸመው ውህደት ሲነግረን፣ ሌሎች ጥንታዊ መዛግብት ደግሞ ታሪኩን በማስፋትና ተጨማሪ ዝርዝርን በመስጠት የሌላኛውን ገጽታ ያሳይናል። ከነዚህም ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ81 አንዱ አውደድ መጽሐፍት አንዱ የሆነው ገድለ አዳም ወይም የአዳም ተጋድሎ የተሰኘው መጽሐፍ ደግሞ ዋነኛው ነው። ይህ መጽሐፍ
አዳምና ሔዋን ከገነት ከተባረሩ በኋላ የገጠማቸውን መከራ፣ ጸጸት፣ ንስሐና ከሰይጣን ጋር ያደረጉትን ተጋድሎ በዝርዝር ይተረካል። በዚህ መጽሐፍት መሰረት መደበኛውና ስነስርዓታዊ የሰርግ ስነስርዓት ተፈጸሙ። ከውድቀት በኋላ ለምን ብለን ልንጠይቅ እንችላለን። በገነት ውስጥ የነበረው ውህደት ፍጹም ነበር። ነገር ግን በኃጢአት ምክንያት ያ ፍጹምነት ተበላሸ። ከፈጣሪ ጋር የነበራቸው ቀጥተኛ ግንኙነት ተቋረጠ። የለበሱት የብርሃን ልብስ ተገፈፈ። ክብራቸውን አጡ። ከሰላም ከደስታ ምድር ወደ መከራና ድካም ምድር ተሰደዱ። በላባቸው ወዝ ምድርን እንዲያርሱ ተፈረደባቸው። በዚህ የሐዘን፣ የጸጸት፣ የተስፋ መቁረጥ ወቅት አዳምና ጭንቀት ውስጥ ነበሩ። እንግዲህ ሁሉ ነገር አለቀ ብለው ባሰቡበት ሰዓት ያኔ እግዚአብሔር በምሕረቱና በርኅራኄው ጎበኛቸው። የወደቀው የሰው ልጅ ክብር መልሶ ከፍ ለማድረግ ተሰበረ ልባቸው ውስጥ የተስፋን ብርሃን ለመለኮስና ህብረታቸውን በድጋሜ በበረከት ለማዝናት ከገነት ውጭ መደበኛ የሆነ የሰርግ ስነስርዓት ተዘጋጀላቸው። እንግዲህ የዚህ ሰርግ ዝርዝር ሁኔታ እጅግ አስደናቂ፣ ልብ የሚነካ ነው። ገድለ አዳም እንደሚነግረን የሰርጉ ዝግጅት ምድራዊ ሳይሆን ሙሉ በሙሉ ሰማያዊ ነበር። መላእክት ከገነት በቀጥታ የተቆረጡ ቀለማቸው ላይን የሚማርክ ማዛቸው ሕይወትን የሚዘራ ሰማያዊ ፍራፍሬዎችን በወርቃና ቅርጫት ይዘው ቀረቡ። ይህ ድርጊት ጥልቅ ትርጉም አለው። ከገነት ቢባረሩም የገነት በረከት ሙሉ በሙሉ እንዳልበነጠቁ የእግዚአብሔር ምሕረት አሁንም ከእነርሱ ጋር እንደሆነ የሚያሳይ ነው። በማንኛውም ሰርግ ላይ ሚዜዎቹ የደስታ ተካፋዮች፣ የሥነ ሥርዓቱ ምስክሮች ናቸው። በአዳምና ሔዋን ሰርግ ዘመድ ወዳጅ በሌለበት በዚያ ዘመን ገድለ አዳም እንደሚነግረን ሚዜዎቹና አጃቢዎቹ፣ እንግዶቹ በሙሉ የሰማይ ሰራዊት፣ ቅዱሳን መላእክት፣ የመላእክት አለቆች እነ ቅዱስ ሚካኤል፣ ቅዱስ ገብርኤል የሙሽራውና የሙሽሪት ዋና ሚዜዎች ሆነው ቆሙ። ሌሎች እልፍ አእላፋት መላእክት በዙሪያቸው ተሰልፈው በሰማይ ትልኝት በበገና በመሰንቆ ምስጋና ዝማሬ ያቀርቡ ነበር። የእነሱ ዝማሬ የሰው ጆሮ ሰምቶ የማያውቀው የልብን ሐዘን የሚያስረሳ ሰማያዊ ሰላምን የሚያወርድ ነበር። ይህ የሚያሳየው የአዳምና የሔዋን ጋብቻ በምድር ላይ ብቻ ሳይሆን በሰማይም ትልቅ ትኩረት የተሰጠው በመላእክት የታጀበ የተከበረ ስነ ስርዓት መሆኑን ያሳይ። በሰው ልጅ ባህል ሙሽራው ለሙሽሪት ያለውን የፍቅርና ክብር ለመግለጽ ጥሎሽ ያቀርባል። አዳም የመጀመሪያው ሙሽራ በዚያች ባዶ ምድር ላይ ለሔዋን ምን ልሰጣትን እችላለሁ ብሎ ልቡ ተሰብሮ ሳለ የፈጣሪ ምሕረት በመላእክት አለቃ በቅዱስ ሚካኤል በኩል ተገለጠ። ቅዱስ ሚካኤል የእግዚአብሔር ምሕረትና ኃይል የሚያደርስ መልአክ ወደ አዳም መጣ። በእጁም ምድራዊ ሳይሆን ሰማያዊ ስጦታዎችን ይዞ ነበር። ቅዱስ ሚካኤል ለአዳም እንቆቢያ የተባለ ከገነት የወጣ ንጹሕ ልዩ ወርቅ ለሔዋን ጥሎሽ እንዲሆነው ሰጠ። ካለካው ከገነት የመጣ በመሆኑ ያጡትን ንጽሕና ያስታውሳቸው ነበር። ወርቅ የንግስና መገለጫ ነው። አዳም ደግሞ በገነት የፍጥረታት ሁሉ ንጉሥ ነበር። ይህ ወርቅ ያንን የጠፋውን ንግስና አንድ ቀን በዛው በሚመጣው በኢየሱስ ክርስቶስ እንደሚመልሰው የሚያሳይ ትንቢታዊ ምልክት አለው። በመጨረሻም የአዳምና የሔዋን ሰርግ ጠቅለል አድርገን ስናየው በገነት የተፈጸመው ወይም መሰረተ ጋብቻ የጋብቻ ተቋም የተመሰረተበት የአንድ ስጋ የመሆን መንፈሳዊ ተፈጥሯዊ ውህደት የተከናወነበት ቅጽበት ነው። እግዚአብሔር ራሱ አንድ ስጋ ይሆናል ብሎ ያወጀበት የጋብቻ ምንነትና ዓላማ የተገለጸበት መሰረታዊ ክስተት ነው። ይህ የጋብቻ ሕግ ነው። ያለዚህ መሰረት ቀጣዩ ሊኖር አይችልም ነበር። ከገነት ውጭ የተፈጸመው የሥርዓተ ጋብቻ ይህ ደግሞ የወደቁትን ለማንሳት፣ የተሰበሩትን ለመጠገን፣ በሐዘን ላሉት ተስፋ ለመለኮስ የተደረገ የማጽናኛ ስነስርዓት ነው። የፈጣሪን የማያልቅ ምሕረቱን በተጨባጭ ለማሳየት የተደረገ የሰርግ ስነስርዓት ነው። ከገነት ውጭ የተደረገውን ጋብቻ አሁንም ቅዱስ እንደሆነ ለማሳየት ነው። አብራችሁን ስለነበራችሁ ስለምትከታተላችሁን አስተያየት ስለምትሰጡን ከልብ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ